ታላቅ እህት ያለች እኔ 9 ዓመት የምትበልጠኝ ወሰነልሽ ውቱ ትባላለች ካናዳ ነው ያለችው በዚህ አጋጣሚ በጣም ባለውለታዬ ነች ኢየሱስ ነው ነገረችኝ እና እንጂ በዛ በወጣትነቴ ራሱ ትርፋንጀት ውስጥ የፈነዳ ማለት ነው በቃ ወደ ኢየሱስ ደግሞ የመጣሁበት ነው መነግርሽ አረቄ የ12 እና የ14 ዓመት ልጅ አረቄ ሲጠጣ እንግዲህ አንቺ ፍረጂ ትጂ ብዙ ያልነገርኩሽ ነገር አለ ብዙ ስለሽ ለአይምሮ ሁሉ በቃ አሁን እኔ እሱን መናገር ማልፈልግ እና ሴም ታይም ደግሞ ምን በላው ማለት ነው ወጣት ውስጥ ደግሞ ብዙ ፖቴንሻል አለ ብዙ ኒድ አለ እንግዲህ ጓደኞቼ የማይበላ እንስሳ ሁሉ ገለኝ የማይበላ እንስሳ ስሙን መጥራት አልፈልግም የማይበላ እንስሳ ገለው ጎሬ ውስጥ ገብተው ዋሻ ውስጥ ገብተው ገለን እኔም ራሴ ያደረኩት ነው ለምንጭ አሁን በሰማይ የሚበር አሞራ አሁን ጥንባሳ የሚባል ገለን ማለት ለምን እሺ ስዳቦበት ነው እኛ ይሄንን አሁን ህይወት አንፈልግም ልመና የሚባል አንፈልግም ግን የዋይልድ በቃ ራስሽ ውስጥ ያለውን ነገር መፈጸም በቃ ሰይጣን ሊያርደን ያዘጋጀ ሰዎች ጥንባሳ አሞራ ትያለሽ እንጂ ለዚህ ነው አሁን ብዙ መናገር ማልፈልጋቸው በቃ እና ቲጂ በዚህ ህይወት ውስጥ ያለው አማኑኤል ባፕቲስት ነው የምታገለግለው ማንም አልማርከኝ ምን አይነት ህይወት እንዳላት እንጂ እኛ ቤት ውስጥ 5 ወንድ 1 ሴት እሷ ነች እና ትርፋንጀት ተፈንድቶ አንደኛ መትረፋት ይችላል ታውቂያለሽ ትርፋንጀት ውስጥ ይፈነዳ ማለት ፖይዝን ነው የምትሆኚው ትሞጃለሽ በቃ ደግሞ ዘመሪጋለኝ ደግሞ ህይወት ደግሞ ባንድም በሌላም ቆስቋሽ ለምኔ የማይክ ተስፋለ የተሰራለ ሲኦልን ምን ደግሞ በቂነው ለኔ ይህን ስልሽ እኮ ገና ከሆስፒታል ገብቼ 3 ቀን አለ እዛው 6 ኪሎ ቃል ህይወት ህብረት አምባ ሲሄድ ጎሳዬ ነው ላስታይ እግዚአብሔር ይባርከው ደግሞ ዘመሪጋለኝ ደግሞ እንደሚ የተባረከው ተስፋችን ኢየሱስ የዳንኩባት ቃል የተወለደ አስራለ ያ ሰዎችን ሁሉ እያለ ኃጢአተኛው ወንበዴ ሌባው አመንዝራው እማይለው ጎሳዬ ካፉ ላይ የሚወጣው ቃል በሙሉ እኔን የሚመለከተው እንጂ ዘማሬ ካፊያ ይታታ በሰው ህይወት ላይ እንግዲህ በዛ ፋይሬጅ እኮ አሁንም እኮ ይሄን ስደግሽ እኔ ጌታን ስቀበል ወይ 15 ወይ 16 ዓመት ነው በዛ እድሜ ሲሄን ልብ ማግኘት እንጂ ጌታን ስቀበል ሰው ሁሉ የሚቀርበኝ ረታባ ማለት እንግዲህ በጣም የሚገርም ተነስቼ ቸርች ውስጥ አንቺ ትሮጫለሽ ወጣትነቱ ማለት እንዳልኩሽ እድሜም እንደዛ ነው ሮጬ እንጂ የመጀመሪያ መድረኩ ከጎሳዬ ቀጥሎ የቆምኩት ነው ያለዋይ ቀርም ስንት ነው ኧረ በሕግ አምላክ አርጅቻለሁ በእውነቱ እግዚአብሔር ያው እያለመለመኝ ነው እንጂ አርጅቻለሁ እውነት ያው ሽምግልና በዘይት ይለመልማል ይላል ጎረምሳ መስላለሁ አሁን ጊዜ 53 ልጨርስ ጥቅምት 1 ሲመጣ እንደሆነ 54 ነው እግዚአብሔር ስለሆነ እዚያ ያደረሰኝ እድሜ አይደበቅም ራሱን የቻለ እድሜ መደበቅ ኃጢያት ነው ለምን አጣጥመን እድሜያችንን ጨርሰን አንዳንድ ሴቶች ደግሞ እድሜያችሁን ትደብቃላችሁ ለምን እግዚአብሔር ነው የሚያኖረው ስለዚህ እውነቷን ተናገሩ እኔ
እኔ ይኸው ተናግሬያለሁ እንጂ 54 ልጅ ነው አሁን ጥቅምት ሲመጣ የሚቀጥለው ዓመት እግዚአብሔር እድሜ ከሰጠን ካለን ጥቅምት 1 54 እኔ እንግዲህ ሆድዬ ነው የምላት ደግሞ ስለሆነች ነው አባባል አይደለም ሴት ልጅ ለማስደሰት የምትጠቀመው ወርድ አይደለም she's holy she's my mother እና እግዚአብሔር ይባርክ ረድኤቴ ያሁን አንዴ እቺን ብቻ ልናገር አሜሪካ 2 ወር ከምናምን ቆይቼ መጣሁ ይሄው አገልግሎት ነው ይሄ በእውነት እኔ በህይወቴ መዝናናት እንኳን ያየሁት እንግዲህ ኦልሞስት እኔ ከ15 ከ20 በላይ ይያለው ወደ 6 ፓስፖርት ሸርሻለሁ ለኢንግሊሽ አሜሪካ ሄጄ እንኳን ለመዝናናት ወይ 2 ቀን 3 ቀን እንኳን በእነዚህ በ10 ምናምን አመት በ10 ምናምን ጉዞ ፊልም ቤት እንኳን አንዴ ከፓስተር ዳንኤል መኮንን ከእንድሪያስ ጋር ሆነ በፋሽን የሚል ፊልም ለማየት ፊልም አይ በቃ የለም ማይንዴ ላይ የሚል አሜሪካ የመዝናና ሰው ማለት ነው በቃ እኔ በህይወቴ ቦሪንግ ያለ ነው ብዬ ነገር ምንድን ነው ብትይ እስቲ ዛሬም ለምን ተነስቼ እና እዛ አሜሪካ 3 ወር ተመጣጣ በይመጣ ገና ወልጄ እኔ በሷ ቦታ ነው እሷ ደግሞ ዞሮ ብላ 3 ወር ቤት ተባለ ተባለ ይገርምሽ አሜሪካ ለዛ ቆይቼ ፋሲካ ልናከብር እኔ ሰኞ ገባ እሑድ ፋሲካ ይከበራል እኔ ደስ የሚለኝ ሆዲዬን ማከብራ ፊት ወረዳሽ ኮልኩሎ ሰኞ ገብቼ ፋሲካ ላከብር ከተዋጋ ማክሰኞ ነው ሮቡ ነው ፋሲካ ላከብር አብረን ከ6 ወር ከዓመት በፊት ያለው ፕሮግራም ቤልጅየም ተሳይታላ ላይ አስቢጂ ከእግዚአብሔር ያልተቀበልሽ ትዳር ካሉ ምን ታደርጊ ይሆን 3 ነው አገልግዬ አሁን 16 ዓመት አንዳንዴ ሆነ ዋንቺ ታይዋል ሰውር ቤታ ሳምንት ሙሉ ቁልቁል ተቀበለች የሷ እንደዚህ መሆን ግን ለኔ ነው በረከት የሆነው እኔን ቀየረኝ ነው እኔ መስፍንጉቱ እንደዚህ አይነሳው ነበር እሷን ካገባው ጊዜ ጀምሮ ቴስት ገባኝ ኢየሱስ ገባኝ ሞር አልገባኝም ማለት አይደለም ድሮ ግን በቃ ሌላ ወይ ደግሞ ኢየሱስ ነው ወዳይ ዘመድ ገፍቶ ላራ እኔ ወዲዬን ሳገባ ደርስለታል አምላኬ ላገባታል አምሳን ሐዘን በጣም ለጎዳው መጽናናት ይሆንለታል መጽናናት ይሆንለታል ማረፊያ ነው ለተጣለው ሰው አይተናል ባውን ሲያብሰው አይተናል ባውን ሲያብሰው ከቅዱሳን መሃል ሲያቆመው ሲያከብረው ሲሆነው ሲያከብረው ሲሆነው ድንቅ ፍቅሩን አይቻለው መጠጊያ ሆኖ ይመድኔ ወጀቡ እንዳያንገላታኝ ኢየሱስ ሲቆም ከጎኔ ባወራው ቃላት ያጥረኛል ለወዲው የሱን ውለታ እንዲያው ላመስግነው እንጂ በጠዋት ደግሞ በማታ ሆነስትሊ ስፒኪንግ ተኝተን አገልጋይ እንግዲህ እኔ ነኝ በስንት ህዝብ ፊት የምቆመው እኔ ነኝ እኔ ተኝቼ እያንኮራፋሁ እሷ ተንበርከከለች ስፔሻሊ አሁን ከሰራሁት አልበም ላይ የጸሎት የመልሱ መጣልኝ ይሁን የመዝሙር ሆድ ብሶቴ የኔን መርዶ
አደመጠው ቃሌን ከላይ ወርዶ ባድራሻዬ ላከው ሰጠኝ ተመልሶ ከሐዘን ምንም የለም የኔ አንዱ ለሚቆጥረው ፍሬዋን ይበላል ሚታገስ በለሱ ጌታውን የሚጠብቅ ያገኘዋል መልሱን በደጁ የቆመ የሚያንኳኳ በሩ ይከፈትለታል ያለብሰዋል ክብሩን በትንሣኤው የለበሱት ኢየሱስ ሆኖ ኑሯቸው። ከየት ይመጣል ይሄ መስሙር ካለ ሕይወት